ቻናል ተከታታዮቻችን እንዴት ከረማችሁ? አማን ናችሁ ወይ? እኛ ከኢሮፓ ኃይለኛ ብርድ በስተቀር እጅግ በጣም ደህና ነን። በዛሬው ዕለት አሰናድተን ልናቀርብላችሁ የምንሞክረው ነገር ዲሞክራሲያችን ከአጥቂነት ወደ ተከላካይነት ተሸጋግሯል በሚል ርዕስ ነው። እንግዲህ ይሄን ርዕስ እንዴት ወይም ለምን መረጥክ ማለታችሁ ትክክል ስለሚሆን ከምን ተነስቼ ይሄን ርዕስ እንደመረጥኩኝ ትንሽ ላስረዳ። እንግዲህ በዘመነ ደርግ የደርግ ሊቀመንበሩ መንግስቱ ኃይለማርያም በደርግ ውስጥ ባሉ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አባላት ትልቅ መገዳደር ደርሶባቸው ነበረ እና የአብዛኛውን የደርግ ድጋፍም ወስደውባቸው እሳቸው በቃ የሚኒስትሮች ምክር ቤትን ሰብስበው ውሳኔው ለመፈረም ብቻ በመወሰን ደረጃ ወደ ዳር አድርገዋቸው ነበረ። ማለት እነ ሻምበል ሞገስ እነ መቶ አለቃ አለማየሁ ኃይሌ አብዛኛው የደርግ አባል ብቻ አሳምፀውባቸው ነበረ እና በዚህ ጊዜ እንግዲህ በጣም እያደቡ ነበር የሚሰሩት፣ ምክንያቱም በጣም ይጠቁ ነበረ እና በመጨረሻ ግን ትግሉን በዲሞክራሲያዊ ሂደት ማለት በደርግ ውስጥ ያን ጊዜ እንደሚደረገው በንግግር በማሳመን በማስረጃ በድምፅ ብልጫ ከመርታት ይልቅ አቋራጩን መረጡና ከደርግ ውጭ ባለ ቡድን በኮሎኔል ዳንኤል በሚመራ የአፈና እርምጃ በመውሰድ እነ መቶ አለቃ አለማየሁ ኃይሌን ጸጥ አሰኝተው አሸናፊ ሆኑ እና በነጋታው ስለ ሁኔታው በወጣው መግለጫ ላይ የመግለጫው ርዕስ ምን ይላል? አብዮታችን ከተከላካይነት ወደ አጥቂነት ተሸጋግሯል ይላል። እውነቱም ከዛ ጀምሮ በአጥቂነት ነበር የቆዩት። እኔም እንግዲህ አሁን ከ2005 በኋላ የዓለም የዲሞክራሲ ሂደት በፊት ከነበረው ከአጥቂነት ወደ ተከላካይነት ስለተሸጋገረ ነው ይሄን የምለው። እሳቸው ያሉት እንግዲህ አብዮታችን ከተከላካይነት ወደ አጥቂነት ተሸጋግሯል ነበር ያሉት። እኔያችን ገልበጥ አድርጌ ዲሞክራሲያችን ከአጥቂነት ወደ ተከላካይነት ተሸጋግረዋል በሚል ርዕስ ነው የዛሬው የምናቀርበው። ለዚህ መጣጥፍ በኦክቶበር 27 2005 በወጣው ታይም መጽሔት ዘቪው አምድ ላይ ሂስትሪ አንኢንድድ በሚል ርዕስ የወጣውን ጽሑፍ በሰፊው ተጠቅሜያለሁኝ። በዚህ ወርም የስንክሳር መጽሔት ላይ ሙሉ እትሙ ይወጣል ከነ ማስረጃው ማለት ነው። እንግዲህ በእኔ ግምት ወይም በእኛ ግምት ማለት እችላለሁ የዲሞክራሲ ስርዓት በተለይ የሊበራል ዲሞክራሲ ስርዓት በታሪክ የሰው ልጅ ያገኘው እጅግ የተሻለ ስርዓት ነው። እንግዲህ ይህን ስል ግን ዲሞክራሲና ሊበራል የሚሉትን ቃላት ትንሽ በአብራራ ደስ ይለኛል። ዲሞክራሲ የሚለው ብዙም ችግር የለበትም፣ የህዝብ አገዛዝ ማለት ነው። ዲሞ ህዝብ ነው፣ ክራሲ አገዛዝ ነው። ይህ እንግዲህ በህዝብ ይሁንታና በህዝብ ድምፅ መመራት የሆኑና ሊበራል የሚለው ግን ሲጀመር የነበረው ትርጉም የግለሰብ ነፃነት እየሰፋ መሄድ እና የህግ የበላይነት መስፈን በአንድ ላይ ነው። ይህን ትርጉም ለማስረዳት የተገደድኩበት ምክንያት በአሜሪካ ፖለቲከኞች በተለይ በሪፐብሊካን ፓርቲ ሊበራል በመጥፎ ነው የሚታየው፣ በአሉታዊ ነው የሚታየው። እንደ ስርዓተ ወጥነት እንደ ኮሚኒስት ምናምን ስለሚያደርጉት ሊበራል ዲሞክራሲ ስል ያን ማለት አለመሆኑን ነው። በአጠቃላይ ሊበራል ዲሞክራሲ በዓለም ላይ በአሜሪካን ቢሆን እስከ ቅርብ ጊዜ ድረስ ሰፍሮ የሚገኝ በዋና ዋና የበለጸጉ ሀገሮች በተለይ በምዕራብ አውሮፓ እንዲሁም ደግሞ በኖርዲክ ሀገሮች ላይ ያለውን ስርዓት ነው የሚያሳየው ማለት ነው። ይሄ ስርዓት እንግዲህ አሁን ያለበት ሁኔታን ለመተንተን ነው ሞክረው። ወደ ትንተና ከመግባቴ በፊት እንግዲህ ይህን ዝግጅት ላይክ እና ሰብስክራይብ እንዲሁም ሼር አድርጉልን። ምንም ገንዘብ ማታወጡበት ስለሆነ በዚህ እንዳሰንፉ ለማለት ነው። ይህን ሁኔታ እንግዲህ ሳይ ወይም ደግሞ ይሄንን እንደ አርዕስት ወስጄ ለዚህ ዝግጅት ለማቅረብ የተገፋፋሁት ኖቨምበር 11 ቀን ነበር። ያን ቀን ጠዋት የቢቢሲ ዜና ስከታተል አንድ ዜና ነበር ተደጋግሞ የሚነገር። ይሄው ምንድነው? በስኮትላንድ 1000 እስረኞች ይፈታሉ ዛሬ፣ ምህረት ተደርጎላቸው እንዳለ 1000 ይፈታሉ ይላል። እና እነዚህ እንግዲህ እስረኞች የተፈቱት የእስራት ጊዜያቸውን ጨርሰው አይደለም፣ ወይም ደግሞ ምህረት ተደርጎላቸው አይደለም፣ ወይም ደግሞ አመክሮ አግኝቶ አይደለም። ነገር ግን
በወህኒ ቤቱ እየገቡ ያሉት የእስረኞች ቁጥር ተቋሙ ከሚያስተናግደው በላይ ስለሆኑ ነው። ለምሳሌ እዚህ ኢሮፓም ሆነ እንግሊዝ ውስጥ ለእስረኞች በአንድ ክፍል ውስጥ መቀመጥ ያለበት የሰው ቁጥር አለ። ይሄ በጣም ሰብአዊ በሆነ ሁኔታ ከሁለትና ከሶስት እንዳይበልጥ ማድረግ ነው። ስኮትላንድ ግን ከዛ በላይ ሲሆኑባቸው ወንጀለኞችም ቢሆኑ የሰው ልጅን ከሰብአዊ ይዞታ ውጭ ከማስቀመጥ ይልቅ ነፃ መልቀቅ ይሻላል ብለው ለቀዋቸዋል። እንግዲህ የሊበራል ዲሞክራሲ ዜጎች የመናገር፣ የመጻፍ፣ የመሰብሰብ፣ ሰላማዊ ሰልፍ የማድረግ፣ የመደራጀት እና የመሳሰሉት መብት አላቸው። ከዛም ከፍ ብሎ በምርጫ ጊዜ ከ18 ዓመት በላይ የሆኑና ወንጀል የሌላቸው በሙሉ መምረጥም መመረጥም የሚችሉበት ስርዓት ነው። ከዛም ውጭ ደግሞ የመረጡትን ስርዓት ራሱ መልሰውም የመሻር መብት አላቸው 18 ዓመት በላይ እና ከወንጀል ነፃ ከሆኑ ማለት ነው። ነገር ግን ህጋዊ መብታቸው በራሳቸው ጥፋት ተነስቶባቸው እንኳን በስራ ያሉ ግለሰቦች ፖለቲካዊ መብታቸው እንጂ ሰብአዊ መብታቸው እንዲከበር የሚያደርግ ስርዓት ነው የሊበራል ስርዓት። ይሄ ምን ያህል ስርዓቱ ጥሩ ብቻ ሳይሆን ሰብአዊ ነፃና እንደው የተሻለ መሆኑን ለማሳየት ነው። ከራሴ ያለፈ ልምድ ብነሳ በደርግ ጊዜ እስር ቤት ውስጥ ሆነን እንኳን በክፍል ውስጥ የተወሰነ ሰው ብቻ መታሰር ይቅርና አንዳንድ ጊዜ እስረኛ በዝቶ ሌሊት በፈረቃ ነበር የምንተኛው ቦታው ስለማበቃ ማለት ነው። እና በዚህ ሁኔታ ነው የሌላው ስርዓት የሚሰራው። ነገር ግን በዲሞክራሲ ወይም ደግሞ በሊበራል ዲሞክራሲ ይሄ ሁሉ ነገር አለ ለማለት ነው። እንዲያው ነገሩን ስናቀለው በዲሞክራሲ ስርዓት የሚተዳደሩ ዜጎች በሌላው ስርዓት ካሉት የበለጠ ነፃነት፣ ደስታና የተሻለ ኑሮን የሚመሩበት ስርዓት ነው እና ይሄን በሚመለከት ቀደም ሲል ከወር በፊት የሰማሁትን አንድ ቀልድ ላቅርብላችሁ። አሁን ስሰማ ይሄ ቀልድ በፊትም ይነገር ነበር እና ቀልዱ ምንድነው? አንድ ራሻዊ እና አንድ አሜሪካዊ ተገናኝተው ስለ ሀገራቸው ትንሽ ክርክር ያለበት እንትን ይነጋገራሉ እና አሜሪካዊ ምን ያለው፣ እኛ ሀገር ሙሉ ዲሞክራሲ ያለበት ሀገር ነው። ለምሳሌ ነገ ጠዋት ዋይት ሀውስ ፊት ለፊት ሄጄ ዶናልድ ትራምፕ ይውደም ብዬ እየደጋገምኩ በማይክሮፎን ብጮህ ዞር ብሎ የሚያየኝም የለም፣ ዘንቤንም እሺ አልባልም፣ መብት አለኝ። አንተ አሁን ራሻ ውስጥ እንደዛ ማድረግ ትችላለህ ይለዋል። ራሻውን ፈጠን አለና በደንብ እንጂ እኔም ሬድ ስኩዌር ላይ ወጥቼ ማይክሮፎን ይዤ ዶናልድ ትራምፕ ይውረድ ብዬ ብጮህ ማንም አይነካኝም ብሎ መለስለት ይባላል። እና ለነገሩ እርግጥ ሬድ ስኩዌር ላይ ወጥቶ ዶናልድ ትራምፕ ይውረድ ማለት ይችል ይሆናል። ነገር ግን ፑቲን እንዲሁ እንደዚያ አሁን ለማለት አይችልም። ለማንኛውም ትንሽ የቀሩ ስርዓቶች ጠበቅ ያሉ ናቸው። እንግዲህ ይህ የዲሞክራሲያዊ ስርዓት እንደነገርኳችሁ በከፊል አውሮፓ፣ ካናዳ እና አሜሪካ፣ አውስትራሊያ፣ ጃፓን የሰፈነ ስርዓት ነው። አሁንም ነው ለነገሩ። ነገር ግን ትንሽ እየተዳከመና ከአጥቂነት ወደ ተከላካይነት እየሄደ ነው። በ1998 የበርሊን ግንብ ፈርሶ ኮሙኒዝም ተሸንፎ የቀዝቃዛው ጦርነት አበቃ። በዚህም እንግዲህ ሊበራል ዲሞክራሲ ወሳኝ ድል የተቀዳጀ መስሎን ነበር ሁላችንም። ምክንያቱም በጣም የሚገዳደረው ሊበራል ዲሞክራሲ የኮሙኒዝም ስርዓት ስለነበረ ማለት ነው። እና እንደውም በዚህ ጊዜ ፍራንሲስ ፋኩያማ የተባለው እውቁ ጸሐፊ ኢንድ ኦፍ ሂስትሪ ኤንድ ዘ ላስት ማን የተባለ ዝነኛ መጽሐፍ አሳተመ። የመጽሐፉ ይዘት ምንድነው? ባጭሩ ኮሙኒዝም በመውደቁ ዓለም አቀፍ የጋራ መግባባት ላይ ተደርሰዋል። ስለዚህም ከዚህ በኋላ ኮሙኒዝም፣ ፋሽዝም፣ አምባገንነት አይኖርም፣ ሊበራል ዲሞክራሲ አሸንፏልና የሚል ይዘት ያለው መጽሐፍ ነው። ታዲያ እውነትም ግንቡ እንደፈረሰ ብዛት ያላቸው የምስራቅ አውሮፓ እና የላቲን አሜሪካ፣ የኤዥያ እንዲሁም የአንዳንድ የአፍሪካ ሀገሮችም ጭምር ሳይቀሩ ህገ መንግስታዊ ዲሞክራሲን አሰፈኑ። በየቦታው ምርጫ ነው፣ በየቦታው በቃ ዲሞክራሲ ነው። ልክ እንደ ወረርሽኝ ሆኖ ነበረ። ነገር ግን ከ2005 ጀምሮ ነገሮች እየተለዋወጡ መጡ። ፍሪደም ሃውስ የሚባል አንድ ድርጅት አለ። የዲሞክራሲ እና ሰብአዊ መብቶችን በዓለም ዙሪያ የሚቆጣጠርና የሚከላከል ነው። የሚቆጣጠር አልኩኝ፣ መረጃ የሚጠብቅ ነው። እሱ እንዳስቀመጠው
በ2005 ዓመተ ምህረት ከ1989 በኋላ ለመጀመሪያ ጊዜ ወደ ዲሞክራሲ የገቡት ሀገሮች ከዲሞክራሲ ከወጡት ሀገሮች ብልጫን አሳዩ። ይሄ ማለት ምንድን ነው? የዲሞክራሲን ስርዓት የሚለቁ ሀገሮች የዲሞክራሲን ስርዓት ከሚቀላቀሉ ሀገሮች ቁጥር እየበለጠ ሄዱ። ይሄ ሂደት ታዲያ ከ2005 እስካሁን ድረስ እየቀጠለ ሄዷል። በዛው ትሬንድ ማለት ነው። አንድም ሆነ ሁለት በየአመቱ ሚዛኑን ስታወጡ የሚለቀው ይበልጣል ከሚገባው ማለት ነው። ይሄ በሀገር ብቻ ሳይሆን በአጠቃላይ አሰራርም ነው። ለምሳሌ የእኛን ሀገር ምርጫዎች እንደ ምሳሌ ብሰጣችሁ ከ1983 በኋላ እስከ 2005 ዓ.ም በሚደረጉት ምርጫዎች ላይ የአውሮፓ የምርጫ ተቆጣጣሪ ቡድን ይመጣል፣ የአሜሪካ ይመጣል፣ የተለያዩ ድርጅቶች ይመጣሉ። በቃ የተወጣጠረ ሁኔታ ነው። መንግስት በጣም ነው ጥረት የሚያደርገው ምርጫው ትክክል መሆኑን ለማሳየት። በተለይም ብዙ ጊዜ ምርጫው ትክክል ስላልሆኑ ትክክል ለማስመሰል ጥረት ያደርጋል። እነዚያ እንትን ይላሉ እና ብዙ ግፊት ነበር። በተለይ በ2005 እና ትልቁ ምርጫ ያደረገ ጊዜ በ1997 ማለት ነው በኢትዮጵያ እና ያን ጊዜ የአውሮፓ ዩኒየን በተለይ በጣም ትልቅ ሚና ነበረው እዛና ምርጫው በተሻለ መጠን ትክክል እንዲሆን ሰርተው በመጠኑ ቢሆን ትክክል የሆነበት ጊዜ ነበር። እስቲ አሁን ትዝ ይበለን ከዛ በኋላ ባሉት ምርጫዎች ያ ነገር አለ ወይ? ሁሉም ምርጫውን የሚከታተሉ ቡድኖች በድሮ ብዛትና ፍጥነት አይመጡም። ከመጡም በኋላ በመንግስት ላይ የሚያሳርፍ ጫና በጣም እየቀነሰ መጥቷል። መንግስትም እንግዲህ በዓለም አቀፍ ደረጃ ካለው ከ2005 ዓመት በኋላ ካለው የዲሞክራሲ ስርዓት የአጥቂነት ወይም ደግሞ ትክክለኛ ቦታ ከመገኘት ዝቅ እያለ መሄድን የሚያሳይ ነው እና በየሀገራቱ የዲሞክራሲ ስርዓት በዝግታ እንደ ኢቮሉሽን ማለት ነው አላለም የውድቀት ምልክት ያሳያል። እነዚህ ምልክቶች ምንድን ናቸው ብንል እንግዲህ አሁን ማውራት እንፈልገው ምንድን ነው? በቀጥታ ከዲሞክራሲ ወጥተው ወደ ለስላሳ አምባገነንነት የሄዱትን ሳይሆን ራሱ ዲሞክራሲውን በሚያካሂዱት ሀገሮች ውስጥ የተወሰኑ መሸርሸሮችን እናያለን። እነዚህ መሸርሸሮችን በሙሉ ለመጥቀስ ባይቻልም እንዳው ለምሳሌ ያህል ለምሳሌ የህግ የበላይነት እየደከመ ይሄዳል። እንግዲህ የሊበራል ዲሞክራሲ አንዱ ዋና ክንድ ሩል ኦፍ ሎው ወይም ደግሞ የህግ የበላይነት መኖር ነው እና ለምሳሌ በህንድ ውስጥ የሱፕሪም ኮርቱን ወይም ደግሞ ጠቅላይ ፍርድ ቤቱን አሁን ያለው መንግስት ከ12 እና 13 ዓመት በፊት ስልጣን ላይ ያለ ነው። በተለያየ መንገድ ከስልጣንም በማውረድ ራሳቸውንም ዳኞቹን ወደ እነሱ አስተሳሰብ እንዲመጡ በማድረግ በገንዘብን በመደለል ይሄን ያህልም ሚና እንዳይኖራቸው አድርገዋል። የህግ የበላይነት እየደከመ መሄድ ማለት ይሄ ነው። ሌላ ደግሞ ነፃ የፍርድ ስርዓትን ማሽመድመድ እስከዛ በስራ ላይ ያሉ ዋና ዋና የነፃ የፍርድ ስርዓትን ቀስ በቀስ ይሸረሽሯቸዋል። ለምሳሌ አሁን በአሜሪካ አይታችሁ እንደሆነ ስደተኞችን አለምንም የፍርድ ቤት ትዕዛዝ እያወጡ ወደ መጡበት ወይም ደግሞ ወደ ሌላ ሀገር የመላክ ሁኔታ አለ። ይሄ በትክክል ከተሄደ የህጉን ስርዓት ፊት ለፊት እንትን የሚል ነው እና ብዙ ቦታ ፍርድ ቤቶች ለማገድ ይሞክራሉ፣ ምን ይላሉ፣ ነገር ግን ቀጥሎበታል በዛ ስርዓት እና ይሄ ሁለተኛ ነው። ሌላው ደግሞ የመናገር መብትን እየገደቡ መቀነስ ነው፣ ቀስ በቀስ ወደ ታች ማድረግ። አሁን ለምሳሌ በአውሮፓ ውስጥ እንግሊዝ በተለየ ብሔራዊ ጥቅምን በሚል ርዕስ አንዳንድ ነገሮች ላይ መንግስትን የመተቸትን ሁኔታ እየገደቡ አምጥተውታል። በሌሎች ቦታዎች ደግሞ ከዚህ በፊት የማይነገሩ ነገሮች ሲወጡ እንሰማለን። አንድ ሃይማኖት እንዳለ ሲተች የሆነ ከለር ያላቸው ሰዎች ፊት ለፊት እንትን ሲባሉ እናያለን። ይሄ ደግሞ አገራችንን ከህገወጥ ስደተኞች ለመከላከል ነው በሚል ሰበብ የሚመጣ ነው። እንግዲህ ይሄም እንትኑን ያሳያል ማለት ነው። ነገሩ እየተቦረቦረ መሄዱ ዲሞክራሲውን። ሌሎች ቦታዎች ደግሞ የተጭበረበሩ ምርጫዎች ወይም ደግሞ ምርጫን ማጭበርበር የሚባሉ ነገሮች አሉ እና የሚካሄደው ፋሽን ምንድን ነው? ለምሳሌ ሃንጋሪን የወሰድ እንደሆነ መጀመሪያ እንደምንም ተብሎ አንድ ፓርቲ ስልጣን ላይ ይወጣል። በተለይ ፖፑሊስቶች ስልጣን ላይ ከወጣ በኋላ የሚቀጥለው ምርጫ እንዳይሆን ያደርገዋል።
አፍሪካ ውስጥ በከፊል የሚሰራበት ነው። በቅርቡ ታንዛኒያ ላይ እንደተደረገው ምርጫው ይኖራል። ነገር ግን በምርጫው ላሸንፍ የሚችል ግለሰብ ወይም ድርጅቶችን ምርጫው ጥቂት ቀን ሲቀረው ወይ ማሰር ወይ ደግሞ ከምርጫው ማባረር ወይም ድርጅቱን እንዳለ ባን ማድረግ ነው። ስለዚህ ምርጫ ይኖራል። ግን ያ ምርጫ ያው የተጭበረበረ ምርጫ ነው። የተጭበረበረ ምርጫ ስንል ቆጠራ ማጭበርበርም አለ። ሌላው ግን ቆጠራ ማጭበርበር ሳያስፈልግ የገዢው ፓርቲ ሁልጊዜ ተመራጭ እንዲሆን የሚገዳደሩትን ከምርጫ ውድድሩ ማውጣት ማለት ነው። የባሰበት ደግሞ ጭራሽ ምርጫ ማቆም አለ። ሌላው የፖለቲካ ፓርቲዎች የምርጫ ውጤቶችን ላለመቀበል አሻፈረኝ ሲሉ ነው። ማጭበርበርም ኖሮ ምናምንም ሆኖ ነገር ግን ስልጣን ላይ ያለው ሳይሆን ሌላ ፓርቲ ስልጣን ላይ ሲወጣ ያ ስልጣኑን አስረክቦ መውረድ ያለበት ቡድን እምቢ ይላል። በቃ ለምሳሌ በአሜሪካ ትራምፕ እንደዛ ለማድረግ ሞክሮ ነበር። የተሸነፍኩት አላግባብ ስለሆነ አለቅም ብሎ ነበር። በብራዚልም ቦልሶናሮ ልክ እንደዛ ነው ያደረገው። ደጋፊዎችን በሚሊዮን ሳይሆን በሺህ አወጣ። ነቅነቅ አንልም ከእንትኑ ላይ አለ። በጦር ሰራዊት ነው ሊገደድ የቻለው። ይሄ እንግዲህ ዋና ዋናዎቹ የዲሞክራሲ መሸርሸርን የሚጠቁሙ ሁኔታዎች ናቸው። ነገር ግን በአጠቃላይ ካየነው በአንድ ሀገር ዲሞክራሲ ከውጭ በመጣ ጫና አይጠፋም። ማለት ድሮ ለምሳሌ ቼኮስሎቫኪያዎች በኮሚኒስት ስር እያሉ አገዛዙን ትንሽ ለማሻሻል ሙከራ ሲያደርጉ የሶቪየት ህብረት ታንክ ይገባል፣ በግድ ያስቆመዋል ያ ነገር። አሁን ግን ዲሞክራሲ እንደዛ አይደለም፣ ከውስጥ ነው። በጠመንጃ ሳይሆን በምርጫ ሳጥን ነው ዲሞክራሲ እየከሰመ መጣው። እዚህ ላይ መራጮችም የራሳቸው ኃላፊነት አለባቸው እና በተለይ ፖፑሊስት የሆኑ ፓርቲዎችን በቀጥታ ጸረ ዲሞክራሲም ባይሆኑ ቀስ በቀስ ዲሞክራሲን ገትክተው ሊሽሩ የሚችሉ ሰዎችና ግለሰቦችና ፓርቲዎችን ደጋግመው በመምረጥ ዲሞክራሲን እየቀጨጨ ሲሄድ እናያለን። ተመራጭ አካላት ደግሞ ኃይላቸውን የበለጠ ተጠቅመው አጀንዳቸውን ለማስፈጸም ሲሄዱ ያው ዲሞክራሲ እየከሰመ ይመጣል ማለት ነው። ለዚህ በብዙ ዲሞክራሲ ሀገሮች ውስጥ ዋናው እንትን በአንድ ሀገር ውስጥ የስደተኞችን ፍልሰት ለመቀነስና ብዙም ለማስቀረት የፈለጉትን የዲሞክራሲ የሆነ እርምጃ መውሰድ ነው። ይሄ ደግሞ ህዝቡም የሚደግፈው እርምጃ ሆኖ ስለቀጠለ ያ በውጪ ሰዎች የተጀመረው ነገር ወደ ሀገር ላለመቀጠሉ ምንም መተማመኛ ነገር ስለሌለ ነው። አንድ ጊዜ ጣሊያን ውስጥ ምን አይነት እንትን ወጥቷል። ጋዜጣ ላይ ነው የወጣው፣ በካርቶን ላይ ሁለት ሰዎች ናቸው የሚነጋገሩት እና ድንበራችን በደንብ ስላልተጠበቀ ስደተኛ ዝም ብሎ እየጎረፈ ነው ሲለው፣ ሁለተኛው እንግዲህ ያየ ድንበርን ሙሉ በሙሉ ለማስጠበቅ የሚችል ፋሽስታዊ አሰራር ብቻ ነው ይለዋል። ሌላ ደግሞ መለሰና እንደዛ ከሆነ እንግዲህ ድንበር ጠባቂዎችን የሚመራው ፖለቲካ ፓርቲ ፋሽስታዊን መምረጥ ነው ይለዋል። እንግዲህ ያለው መብት ያለው የዚህ የስደተኛ ብዛት ዲሞክራሲያዊ ሀገሮችን ትንሽ ከዲሞክራሲ መስመርን የወጣ አሰራርን እንዲከተሉ እየገፋፋቸው ነው ማለት ነው። ይሄ ሁኔታ እንግዲህ በአጠቃላይ ስናየው የሚያሳስብና መዘዙ ደግሞ ወደ ሶስተኛው ዓለም ሀገሮች የሚሄድ ነው። ቅድም እንዳልኩት በሶስተኛው ዓለም ሀገሮች ያሉ ህዝቦች ለዲሞክራሲና ቢያንስ ለሰብአዊነት መከበር የሚያደርጉት ትግል ድጋፍ አያገኝም እንደ በፊቱ ማለት ነው። ምርጫውም ትክክል እንዳይሆን፣ ትክክል ባልሆነ ምርጫ የተመረጠ መንግስት ምንም ሳይሆን ሲቀር ደግሞ የዜጎች ፍዳ፣ የዜጎች ሰብአዊ መብት ውድቀት እየጨመረ ስለሚሄድ ሁላችንም የሚያሳስብ ነገር ይመስለኛል። እንግዲህ በአንድ ወቅት የሰብአዊ መብት ታጋዩ ማርቲን ሉተር ኪንግ ምን ይላል? የዓለም መንገድ ቀጥተኛ ነው፣ ግን ትንሽ ወደ ፍትህ ያጋድላል፣ ወይም ደግሞ ወደ ፍትህ እንዲያጋድል ሊሆን መደረግ አለበት ነው የሚለው። እንግዲህ አባባሉ እንግዲህ ታሪክ መስመራዊ ነው ከሚለው ጽንሰ ሀሳብ ነው። ወይም ደግሞ ሂስትሪ ኢዝ ሊኒየር፣ ወደፊት የሚሄድ ነው። ወደፊት የሚሄድ ወይም ደግሞ ወደኋላ ለሚመለስ ግን ቀጥተኛ የሆነ ማለት ነው እንጂ ራሱን አይደግምም ለማለት ነው።
እንግዲህ በቀጥታ መስመር ይዞ በትክክል ሊሄድ የሚችለው የእውነተኛውን ፍትህን ለማስፈን ትግል ሲደረግ ያ ነገር እንዳያሸረሸር እርምጃ ሲወሰድ ነው እንጂ በራሱ ራሱን ጠብቆ ሁልጊዜ ለመሄድ አይችልም። መቼም አምባገነኖች ታሪክ ወደ ፍትህ ዘንበል ይላል ወይም ደግሞ ታሪክን ወደ ፍትህ ዘንበል እናደርገው ብለው አይነሱም። እንደ ፑቲን እና ዢፒንግ ያሉ መሪዎች ልክ እንደውም ዘንበል ለማድረግ የሚመክሩት ከፍትህ ሳይሆን ከተቃራኒው አንጻር ነው። ሁልጊዜ እንግዲህ እንደምናየው ከልምድም ሆነ ከታሪክ የምጣኔ ሀብታም የፖለቲካ ጉዞ ወደፊት ወደኋላም ነው። እንግዲህ በየጊዜው የሚነሱት ተዋንያን ተግተው በመታገል አቅጣጫ ካላሳዙት በቀር በግድ ታሪክ ነውና ወደፊት ይሄዳል በራሱ አይባልም። ወደኋላም ሊመለስ ይችላል። አሁንም ያለን ይሄንን አሁን በዓለም ላይ እየገነነ የመጣው ለስላሳ ፋሺዝም እና ጨዋ አምባገነናዊነት ቤናይን ዲክታተርሺፕ የሚለው ነው። ወደዚህ የሚገፋፉት ደግሞ አክራሪ ብሔረተኝነትና መርዘኛ ትዝታ ወይም ደግሞ የቆየ እንትን ናቸው እና መነሻው ደግሞ ብዙም አይደለም። በተለይ በአሜሪካና በኤውሮፓ ያየን እንደሆነ ፈልሶ የሚገባው ህዝብ በብዛት ቡናማ ቀለም ያለው ስለሆነ ነው። ስለዚህ በአሜሪካም ሆነ በኢሮፕ ያሉ የፖለቲካ ፓርቲዎች አገራችንን ወይም ደግሞ አሜሪካን መልሰን ትልቅ እናደርጋታለን ሲሉ መልሰን ነጭ እናደርጋታለን እንደማለት ያህል ነው። ወይም ደግሞ መልሰን የሀገሪቱ የመጀመሪያ ነዋሪዎች አገር እናደርጋታለን እንደማለት ነው። ህንድ ውስጥ ናሬንድራ ሞዲ የሚለው ይሄንን ነው እና አሁን ታሪክን ወደፊት በመውሰድ ፋንታ የታሪክ ሞተርን ወደኋላ ለመመለስ ጥረት ሲደረግ አንዳንድ ቦታም የተሳካለት ነው። ለምሳሌ ጠንካራ መሪ ያስፈልጋል ይባል ነበር ድሮ። ጠንካራ መሪ ማለት እንግዲህ በተለይ በአውሮፓ ውስጥ የኢኮኖሚ ድቀት በነበረ ጊዜ እንደ ሂትለር እንደ ሞሶሎኒ ያሉ በቃ አንድ ነገር በግድ ስራ ላይ የሚያዋሉ ወይም ደግሞ ስታሊን አይነት ሰዎች ያስፈልጋሉ ወደሚለው እንትን ባህል እየሄድን ነው እና አሁን በአሜሪካ የትራምፕን አይተን እንደሆነ ነፃ ንግድ የሚባል ነገር ጠቀሜታው አብቅቷል ከሁለተኛ ዓለም ጦርነት በኋላ። ስለዚህ አሁን በታሪፍም ሆነ በምን ዘግተን መያዝ አለብን። በግንብም ሆነ በታሪፍ ግድግዳ እናበጃለን፣ ምንም ነገር ወደኛ አይገባም፣ ከኛ የሚወጣ ብቻ ነው ይላል። ወይም ደግሞ ይሄ አካባቢ የኛ ነውና ድርሽ እንዳትሉ አይነት ነገር አለ። ቻይና ለምሳሌ ታይዋንና የቻይና በር የኛ ነው የምትለው እና ሌሎችም እንደዛ ነው የሚያደርጉት። አሜሪካም ካናዳን፣ ግሪንላንድን እንጠቀልላለን ሲሉ ይሄን ማለታቸው። ይሄ እንግዲህ በጣም ከባድ ነው። ከባድ እንደመሆኑ መጠን ግን ዝም ከተባለ ብቻ ነው ስራ ላይ ሊውል የሚችለው። አንዳንድ ሳይሆን ግማሾቹ አሁንም ለዲሞክራሲ ቆሞ የሚታገሉ በዲሞክራሲ ውስጥ ያሉ ሀገሮች፣ በነገራችን ላይ ዲሞክራሲ እንዳለ ነው ምዕራብ አውሮፓ ውስጥም አሜሪካ ውስጥም እየተሸረሸረ መጣ ማለት ነው። ይሄ እንዳይሆን ደግሞ እዛው ራሱ ኃይል ያላቸውና የሚታገሉ አካላት አሉ። እነሱ እንግዲህ ምንድን ነው ጸረ ዲሞክራሲ የሆነው አሰራር፣ የዲሞክራሲ የሆነው ተግባር በውጭ ዜጎች ላይ ብቻ ስለዋለ ልማድ ሆኖ ቆርቶ ወደኛ የማይመለስበት ምንም ምክንያት የለም። ወደኛ ዜጎች ወደ ራስም ይመጣል ያ ነገር ማለት ነው። ኦኬ፣ ወደ ራስ በሚመጣበት ጊዜ ስሩን ከተከለ በኋላ ያኔ ዋይ ቢባል ትንሽ ሊደረስበት የሚችል ነገር አይኖርም ማለት ነው። በሶስተኛው ዓለም ያለንም ሰዎች በተለይ የተማረ የሚባለው በዚህ ሁኔታ ላይ ያለን አመለካከት የጠራ ሊሆን ይገባል። ለምሳሌ በብዛት አንዳንድ ሁኔታዎች ላይ በዓለም ላይ ካሉ የዲሞክራሲ ኃይሎች ይልቅ ለዲክታተሮቹ ድጋፍ እንሰጥ እንታያለን። አሁን ራሽያ ዩክሬንን የደገፈች ጊዜ ብዙ ደጋፊዎች ሌሎች ሀገሮች ላይ ነበራት። ለምሳሌ ኢትዮጵያ ላይ ሰዎች ሰላማዊ ሰልፍ ሲያደርጉ አይቻለሁ። በወታደርነት ተቀጥረን ሄደን እናገልግል ከራሽያ ጎን ሆነን። ከምን እንደመነጨ ትንሽ ለማወቅ ትንሽ ይቸግራል። በዛን ጊዜ አሜሪካኖች የተወሰነ እቀባ አድርገው ነበር በመንግስት ላይ። ከዛ ተነስቶ ይሁን ምን ሆነ አይታወቅም፣ ግራ የሚያጋባ ነገር ነው። መደገፍ የሌለብን ነገር ነው ወጥተን የደገፉት ያኔ ሰዎች ማለት ነው።
አንድ ሀገር ሌላውን ሲወረው የምንደግፍ ከሆነ ሶማሌም ኡጋዴን ይሄ ነው ብለህ ስትገባ ትክክል አይደለም ለማለት ምን አመንኮያዊ ነገር ይኖረናል? ከዚህ ሌላ ደግሞ ዲሞክራሲያዊ ሀገሮችንም ትንሽ ሰብሰብ እንዲሉ ያደረጋቸው ምንድን ነው? ዲሞክራሲ እንዲሰፍን በሶስተኛ ዓለም የሚያደርጉትን ጥረት በዛው ዓለም ያለው ህዝብ አይዘር ዋጋ አይሰጠውም፣ ሁለተኛ ጭራሹን ሲቃወመው ሳዩ ነው። ይሄ ከሆነ ለምን መከራ እናያለን፣ ለምን እንገባለን የሚል አባባል ነው። በአፍሪካ ውስጥ አሁን ቻይናዎች ናቸው በሁሉም ነገር ውስጥ ሰርገው ገብተው ኢኮኖሚን በሙሉ የተቆጣጠሩት። ከሌሎች የዲሞክራሲ ሀገሮች ጋር በሚያደርጉት የኢኮኖሚያዊ ፉክክር የነሱ ተመራጭነት ኖሮት ስራ ላይ ሊውል የበቃው ብዙ ምክንያቶች ቢኖሩ አንዱም ለሰራተኛው ዝቅተኛ በመክፈልና እንደፈለገ በማሰራት ሊጠቀሙ በመቻላቸው ነው። እና ይሄን ሁኔታ ከየአገራቱ ካሉ ዜጎች ዘንድ ቅዋሜ ስላልተነሳበት የዚህ የዲሞክራሲ ሀገሮችን ልፋትና እርዳታ እግዜር ይስጥልኝ የሚል እንኳን መልስ ካላገኘ ለምን እንለፋለን በማለት ነው ብዙዎቹ ድጋፋቸውንም የኢኮኖሚክ ድጋፋቸውን ሰብአዊ ድጋፋቸውንም የቀነሱት። እንዲሁም በሰብአዊ መብት ጥበቃ ዙሪያ የቀድሞውን ያህል ጩኸት የማይሰማው። ይህ ስለተባለ ግን መንገዱ ሁሉ ቀኝ ኋላ ዙር ነው ማለት አይደለም። ወግ ጠባቂዎቹ ወይ ወግ አጥባቂዎቹና አምባገነኖቹ ታሪክን ወደኋላ ለመዘወር የሚችሉት ተራማጆቹና ዘመናዊዎቹ ከፈቀዱላቸው ብቻ ነው። ምን ለማለት ነው የፈከርኩት? ዲሞክራሲም ሆነ ሊበራሊዝም በህግ በኮንስቲቱሽን ብቻ አይደለም ጸንቶ የቆመው፣ በእያንዳንዱ የዛ ሀገር ሰው ልብ ውስጥ ስላለ ነው። አሁንም ያ ነገር በልብ ውስጥ ያለው ህዝብ ባለው መብቱ ተጠቅሞ በሰላማዊ ሰልፍም ሆነ በምርጫ ራሱን ማረምና ትክክለኛ ምርጫ፣ ትክክለኛ አካሄድ ከተጠቀመ ወደ ቀናው መንገድ ለመሄድ መንገዱ በጣም ክፍት ነው። አንዳንድ ቦታ የምናያቸውም የዚህን አይነት አዝማሚያዎች ነው። ስለዚህ ሊበራል ዲሞክራሲ የሚታገልለት የሚጮህለት ካገኘ የጊዜው እውነታ የሰው ልጆችን ፍላጎትና ጥቅም ስለሆነ ያሸንፋሉ ብዬ ገምታለሁኝ። በየጊዜው የዚህን አካሄድ እየገመገምኩ አንዳንድ መረጃዎችን ለማቀበል እሞክራለሁ። ለዛሬ ባጭሩ የዲሞክራሲ ሂደት ያለበት ሁኔታ ይህን ይመስላል። ዝግጅቴ ይሄ ነው የዛሬው። አህለን ወሰህለን።